ሰላም እንደምን ቆይታችኋል? ብዙ አይነት መንገዶች አሉ እንግሊዝኛ ለመማር ነው። በምን አይነት መንገድ ደግሞ ብንማር የተሻለ የግራመር ስትራክቸሮችን ልንረዳ እንችላለን ብዬ ሳስብ መጀመሪያ ጭንቅላቴ ላይ የመጣው ነገር መጽሐፍ ነው። መጽሐፍ በብዙ መንገድ ያግዘናልና እስኪ የዛሬው ሴሽናችን ሙሉ በሙሉ ከመጽሐፍ ላይ ነው የምንማረው። መጽሐፍ ላይ ያሉ አዳዲስ ቃላቶችን እንደገና ደግሞ ስትራክቸሮችን እንመለከታለን ማለት ነው። ዛሬ መረጥኩላችሁ መጽሐፍ ዘዛሂር ይባላል። በፓውሎ ኮይሎ የተጻፈ መጽሐፍ ነው። በጣም ወደው መጽሐፍ ነው። ብዙ ጊዜ ለማስተማር የምጠቀምበት መጽሐፍ ነው። ዘ አልኬሚስት የሚል ሌላ መጽሐፍ አለው ፓውሎ ኮይሎ በደንብ የምታውቁት ከሆነ። ኦኬ እንጀምር። ዘዛሂር ሲጀምር her name is Esther ይለናል። ስሟ ኢስተር ነው። መሆንን ስለሆነ የገለጸው ኢዝን ተጠቀመ። ኦኬ ኢዝን ተጠቀመ። her name is Esther። ስሟ ደግሞ ኢስተር ነበረ ማለት ከፈለገች ነው ኢዝን ብቻ ፓስት ያደርግና her name was Esther ይለናል። ወይም ከአንድ በላይ ከሆኑ ደግሞ their name ብሎ ይገልጽልናል ማለት ነው። she is a war correspondent። አሁንም ኢዝን ተጠቀመ። she is a war correspondent። እሷ የጦር ጋዜጠኛ ናት። ትዘግባለች ከጦር ሜዳ። So she is a war correspondent who has just returned. እዚህ ጋር ደግሞ ምን ተጠቀመ has just returned አለ። ይሄ ስትራክቸር የምን ስትራክቸር ነው? የፕሬዘንት ፐርፌክት ስትራክቸር ነው። ፕሬዘንት ፐርፌክት ስትራክቸር ሲሆን has plus v3 ያለው። እዚህ ጋር just ያስፈለገበት ምክንያት ምንድነው? ፕሬዘንት ፐርፌክትን ከምንጠቀምባቸው ነገሮች መካከል አንደኛው በቅርብ የተከናወኑ ነገሮችን ለመግለጽ ነው። በቅርብ የተከናወኑ ማለት ለምሳሌ ካለቁ በኋላ፣ ለምሳሌ አሁን ፈተናዬን ጨረስኩኝ ማለት ብፈልግ ምን እላለሁ? I just finished my homework. ኦኬ ይሄ በምን ሲገለጽ ነው? በሲምፕል ፕሬዘንት ሲገለጽ ነው። I just finished my homework። የስራዬን አሁን ጨረስኩኝ። ከዛ ሌላ ሰው ደግሞ ይሄንን ምን ሊል ይችላል? He has just finished his homework። እሱ ደግሞ የቤት ስራውን ጨርሷል ብሎ ይነገራል። ይሄ ምንድነው የሚያሳየው? በቅርብ አሁን የተፈጸመ ያለቀን ነገር ለመግለጽ ነው። ስለዚህ በቅርብ የተመለሰችው ከምን የተመለሰችው? ከአይራቅ የተመለሰችው። ከዛ የተመለሰችበትን ምክንያት ደግሞ ይነግረናል። ምን ይለናል? because of the imminent invasion of the country ይለናል። the imminent invasion of the country ማለት that country የሚለው እዚህ ጋር ያቺ ሀገር የሚለው that country የሚለው ምን ነው? አይራቅን ነው። ስለዚህ ጦር ጋዜጠኛ ናት። የተመለሰችው ከአይራቅ ነው። የተመለሰችበት ምክንያት ደግሞ ሀገሪቷ ልትወረር ስለተቃረበች ነበር። imminent invasion of the country ስንል ሀገሪቷ ልትወረር ተቃርባ ስለነበረ ነው። she is 30 years old 30 ዓመቷ ነው። she is married አግብታለች። without children ልጆች ግን የሏትም። እዚህ ጋር አሁን she is 30 years old, she is married, she is without children ልንል እንችላለን። ነገር ግን ፍሉዌንሲ ላይ ትልቁ ቫልዩ የምንሰጠው ነገር ምንድነው? ድግግሞሽን መቀነስ ነው። ስለዚህ she is 30 years old ካለም በኋላ ስለማን እያወራ እንደሆነ እናውቃለን። ስለማን ነው የምናወራው? ስለሷ። ኦኬ ስለሷ። ስለዚህ she is married, she is without children ማለት አይጠበቅብንም። ለምሳሌ እዚህ ጋር አንድ ምሳሌ ልስጣችሁ። ለምሳሌ ጧት የምታደርጉትን ነገር መግለጽ ብትፈልጉ እንደዚህ ልትሉ ትችላላችሁ ነው። I wake up at 7 I wake up at 7 go to church and I wake up at 7 go to church and have my breakfast at let's say at 9. በጠዋት አንድ ሰዓት እነሳለሁ፣ ወደ ቤተክርስቲያን እሄዳለሁ። እንደገና ደግሞ 3 ሰዓት ላይ ቁርሴን እበላለሁ። እዚህ ጋር ስንት አይን ያለው? አንድ አይን ያለው አይደል? I wake up at 7 አልኩ። I go to church አልኩ አላልኩም? I have my breakfast አልኩ አላልኩም? ለምንድነው ይሄን ያልኩበት ምክንያቱም እያወራን ያለነው ስለምን አይነት አክሽን ነው? እያወራን ያለነው ስለኔ ነው አይደል? ስለዚህ እኔ መሆኔን ስለሚገልጽ I don't need ተጨማሪ ነገር ለማድረግ። አሁን ደግሞ እሱ ጋር እንምጣ።
he is an identified male እሱ ደግሞ ማንነቱ ያልታወቀ identify ማለት ማንነቱ የሚታወቅ የሚለይ unidentified ሲሆን ደግሞ እሱ ተቃራኒ ይሆናል so እዚህ ጋር አን ያስገባንበት ምክንያት ምንድነው የሚጀምረው በዩ ስለሆነ ነው so በዩ ሲጀምር ድምጻቸው በቫውል በኤ በዩ የሚጀምሩ ነገሮችን በሙሉ ምን እናደርጋለን አን እናስገባለን ለምሳሌ a car ነው አይደል የምንለው ምክንያቱም ካር የሚጀምረው በምንድነው በሲ ነው ግን በቫውል ቢጀምር let's say በኢ ጀምር you know an elephant እንላለን okay an elephant እንላለን or ደግሞ ምን እንላለን an hour እንላለን so an hour ስንል በርግጥ hour በኤች ቢጀምርም ድምጹ ግን የኦ አይደለ እስቲ ይሄንን አውጣታችሁ ብሩት an hour አይደለም ትሉት ኤችን ቢገባበት an hour ተመሳሳይ ነው okay an hour እንላለን an elephant እንላለን so ለዚህ ነው እዚህ ጋር unidentified ያልነው ለምን በቫውል ሲጀምር an ስለምንጠቀም ማለት ነው okay በቫውል ሲጀምር an ስለምንጠቀም ምን አለ unidentified male አለ so male still ወንድ ነው ስለዚህ እሱ የማንነቱ ያልተለየ ወንድ ነው between 23 and 25 years old አሁንም ሂ አላለም okay መድገም ስለማይጠበቅበት በ23 እና በ25 አመት መሃል ነው ያለው with dark Mongolian features so with dark Mongolian features ምን ለማለት ፈልገው ነው ፊቱ ጥቁር ነው የሞንጎሊያዊ አይነት ፊት አለው ሞንጎሊያን የሚመስል ሰው ሞንጎሎችን የምታውቁ ከሆነ ሞንጎሎች ምን አይነት የፌሻል ካራክተር እንዳላቸው ታውቃላችሁ the two were last seen in a cafe on the Rue du Faubourg Saint-Honoré so ይሄኛው የካፌው ስም ነው okay የካፌው ስም ምንድነው some French ነው so እኛ እዚህ ጋር ማየት የምንፈልገው ምንድነው the two were last seen የሚለውን ስትራክቸር ነው so the two were last seen ማለት ሁለቱ መጨረሻ ጊዜ ታዩት እስቲ አንተ ጥያቄ እዚህ ጋር እንጠይቅ ማን ነው ያያቸው ኦኬ ማን ነው ያያቸው ማወቅ ትችላላችሁ ከዚህ the two were last seen ከሚለው አይቻልም right the two were last seen ከሚለው ማን እንዳያቸው ማወቅ አትችሉም so እንደዚህ ታገላለጾችን ምን እንላቸዋለን ፓሲቭ እንላቸዋለን ኦኬ ፓሲቭ ስንል ምን ማለታችን ነው ፓሲቭ ስንል ምን ማለታችን ነው አንድ ድርጊት ብቻ ስንገልጽ አድራጊውን ሳይሆን አሁን እዚህ ጋር the two were last seen ያያቸው ሌላ ሰው ነው ኦኬ ያያቸው ሌላ ሰው ነው the two were last seen ግን ማን እንደሆነ አይታወቅም ቢታወቅ ኖሮ the two were last seen by መምህራን ሊሉ ይችላል so ፓሲቭ ምንድነው እዚህ ጋር ያለውን ስትራክቸር ብቻ ልንገራችሁ ለምሳሌ ፓሲቭ በፓስት ጊዜ ነው ፓስት ፓሲቭ የምንለው የሲምፕል ፓስት ፓሲቭ ስትራክቸር ወይም አካሄድ ምን ይሆናል መሰላችሁ we have object ከድርጊቱ ስለምንጀምር we have object ከዛ was plus were እናደርግና ከዛ we ማድረግ ነው ሌላ ነገር የለውም የዚሁ ተመሳሳይ ቴንስ አክቲቭ ደግሞ ነው simple past active ደግሞ active ማለት የተለመደ ሁሌ የምንገልጽበት መንገድ ደግሞ ምንድነው subject plus verb plus ed plus object ነው ስለዚህ አሁን እዚህ ጋር ምንድነው የተፈጠረው ኦብጀክት እዚህ ጋር የነበረው ወዴት መጣ ወደ ላይ መጣ ሰው ምን ገልጸው ስለ ሳብጀክት ነው ምሳሌ ልስጣችሁ ለምሳሌ እዚህ ጋር the two were last seen ይላል ሰው were አለን were አለን or was እንጠቀማለን ከዛ last seen v3 last seen አለን የታዩት ሰው ቀላል ምሳሌ ልስጣችሁ ለምሳሌ I gave him my phone okay I gave him my phone ይሄ past ነው አይደለ ስልኬን ሰጠሁት የጊቭ past give ነው so I gave him my phone ስልኬን ሰጠሁት ይሄ አክቲቭ ነው ኦኬ ይሄኛው ምንድነው አክቲቭ ነው ለምን ድርጊቱን የፈጸመው ማን ነው እኔ ድርጊት የተፈጸመው ማን ነው እሱ ይሄን ሁሉ ይገልጻል ግን እኔ ድርጊቱን ብቻ መግለጽ ብፈልግ ወይም በእኔ እንደተሰጠ ካላወቅ ወይም እርግጠኛ ካልሆንኩ ወይም ነገር ካልፈለኩ ምን እላለሁ ስትራክቸር ይልጠብቅ ኦብጀክቱ ምንድነው my phone የሚለው ነው አይደለ so I can say my phone or let's say the phone አሁን ከወዝና ከዌሬቱ ልጠቀም because it ስለሆነ ወዝ ልጠቀም አይደለ so the phone was give past participle ምንድነው given አይደለ so the phone was given nice
the phone was given ይሄ ብቻ ፓሲቭ ነው ኦኬ ስልኩ ተሰጠ ማን የሰጠው I don't know ማን የሰጠው I don't know እንደዚህ አይነት ኤክስፕሬሽኖችን ፓሲቭ እንላቸዋለን በሁሉም ቴንስ ላይ ያሉ ሁሉም ቴንስ ወደ ፓሲቭ እና ወደ አክቲቭ ይቀየራል so the phone was given I gave him my phone or my phone was given ልንል እንችላለን ስልክ የተሰጠው ነበር so ያወራን ያለነው ስለምንድነው ስለ ድርጊቱ እንጂ ስለ አድራጊው አይደለም so አሁን እዚህ ጋር ያለውን ታሪክ ጠቅለል ስናደርገው እሷ ሚስተር ነው የጦር ጋዜጠኛ ናት የተመለሰችው ከኢራቅ ነው የተመለሰችበት ምክንያት ሀገሪቷ ልትወረር ስለሆነ ነው 30 ዓመቷ ነው አግብታለች ልጅ የላትም እሱ ግን ማንነቱ አይታወቅም ምናልባት እድሜው በ23 እና በ25 መሃል ይገመታል ጥቁር የሞንጎሊያዊ አይነት ፊት አለው ሁለቱ ለመጨረሻ ጊዜ ታዩት ካፌውን ዘር ዲፎርግ ሴንተር የሚባል ካፌ ውስጥ ነው ናይስ so ይሄን ፓርት ከጨርሰን የስረኛውን ፓርት እናይና ደግሞ እንቀጥላለን the police were told that they had met before ፖሊሶቹ ከዚህ በፊት እንደተገናኙ ነግሯቸዋል so ይሄን ሙሉን አንብቤ ከዛ እናየዋለን ስቶሪው እንዳይበላሽብን ያው ስቶሪው የሚያጣፋች ነገር ስለሆነ the police were told that they had met before ከዚህ በፊት እንደተገናኙ ፖሊሶች ተነግሯቸዋል although no one knew how often ምን ያክል ጊዜ እንደተገናኙ ግን ማንንም አያውቅም Esther had always said that Esther ጊዜ ምን ትላለች that the man who concealed his true identity behind the name Mikhail was ራሱን ሚካኤል በሚለው ስም የደበቀው ሰውዬ was someone very important በጣም አስፈላጊ የሆነ ሰው ነው although ቢሆንም ግን she had never explained whether he was important for her career as a journalist or for her as a woman ነገር ግን እንደ career which is journalism እንደ ጆርናሊስት ይሁን እንደ ሴትነቷ በጣም ጠቃሚ የሆነው በግልጽ አላስረዳችም ስለዚህ የምትፈልገው ለሴትነቷ ይሁን ወይም ለጋዜጠኝነቷ ግልጽ አይደለም ስለዚህ ላይ ያለው የተወሰኑ ቴንሶችን እናይና የተወሰኑ ስትራክቸሮችን እናይና ለዛሬ በቃናል the police were told ቻውን ቀደም ያወራናት ነገር ማለት ኦኬ the police were told ምን ያወራናት ፓሲቭ ማን ነገራቸው ለፖሊሶች ሄከም ነው አናውቅም አይደለ so the police were told የሚለው እዚህ ጋር the two were last seen ከሚለው ጋር ተመሳሳይ ነው we have where we have told we have seen so tell v2 v3 told so the police were told that they had met before የሚለው ደግሞ የምን ኤክስፕሬሽን ነው ይሄ past perfect expression so past perfect ደግሞ ከሆነ ነገር በፊት ምን ተፈጠረ የሆነ ድርጊት ሁለት ፓስቶች ባለፈ ጊዜ ውስጥ ያሉ ሁለት ፓስቶች ቢኖሩ እርስ በርስ ለማገናኘት የምንጠቀምበት ቴንስ ነው so the police were told የሚለው የመጀመሪያው ፓስት ስለሆነ ቀጥሎም ያለው past ስናደርግ had እንጠቀማለን so the police were told that they had met before ከዚህ በፊት ተገናኝተው እንደነበር ተነግሯቸዋል although no one knew how often so still past ላይ ነው ኦኬ ይሄም past ነው ግን ማንንም አላወቅም ምን ያክል እንደተገናኙ ኦኬ ምን ያክል እንደተገናኙ ማንንም አላወቅም so although ስንል ምን ማለታችን ነው although ስንል ነገር ግን እንደማለታችን ነው ነገር ግን ማንንም አላወቅም how often ስንል ምን ማለታችን ነው መቼ ለታይም ነው ኦኬ መቼ or መቼ ያለ ነው ኦኬ መቼ ወይ መቼ ያለ ነው ለምሳሌ መቼ ነው ቤተክርስቲያን የምትሄደው ማለት ፈልግ how often do you go to church okay መቼ ነው ቤተክርስቲያን የምትሄደው መልስ ምን ሊሆን ይችላል I go to church let's say every Sunday ሁሌ እሁድ እሄዳለሁ so ይሄ ምንድነው ጊዜ ምን ያክል አንድ ነገር እንደሚገለጽ መግለጽ በመንፈልግበት ጊዜ ነው የምንጠቀመው I go to church every Sunday so መቼ እንደተገናኙ ምን ያህል ጊዜ እንደተገናኙ ግን ማንንም አያውቅም Esther had always said that so እዚህ ጋር ደግሞ ምን አለን had always የሚል ኤክስፕሬሽን አለ ይሄ ምንድነው had always የሚለው past ላይ የነበረ ተደጋጋሚ አክሽን ልክ እንደ used to መግለጽ ስንፈልግ Esther had always said Esther ሁሉ ጊዜ ምን ትል ነበር that the man ያ ሰውዬ who concealed ስንል ነው መሸፈን መደበቅ so who concealed his true identity እውነተኛ ማንነቱን his true identity behind the name Mikhail behind ከጀርባ ሚካኤል ከሚለው ስም ጀርባ እውነተኛ ስሙን የደበቀው ሰውዬ was very important በጣም አስፈላጊ ሰው ነበር መሆንን ገለጸ ኦኬ ምንም ድርጊት የለውም ሆነ እንጂ እሱ አስፈላጊ ሰው ሆነ እንጂ ምንም አክሽን የለውም አስፈላጊ ሰው ሆነ እንጂ አልመታትም ሌላ ነገር ላይ ያደርጋት አልሞከረም so was ብቻ እንጠቀማለን was very important
ኦኬ በጣም አስፈላጊ የሆነ ሰው ነው። አሁንም ኦልዞ አለችን። ቢሆንም ግን she had never explained this is also a past perfect ልክ እዚህ ጋር they had met before እንዳልነው ኦኬ they had met before እንዳልነው they had always said እንዳልነው she had never explained whether he was very important for her career so whether ስንል ኦፕሽን ኦኬ እንደዚህም ወይም ደግሞ እንደዛ so whether he was very important for ይሄ እንትን እንደማለት ነው either እንደማለት ነው either he was very important for her career as a journalist or for her as a woman ስለዚህ እንደ ሴትነቷ እንደ ጋዜጠኝነት ደግሞ ግልጽ አይደለም nice so this is it okay በዚህ ብዙ ነገር አይተናል ያየናቸው ነገሮች የተወሰነ ሪካፕ ልስጣችሁ we talked about present perfect ከሚገልጻቸው ነገሮች መካከል አንዱ ምን እንደሆነ we talked about on we talked about passive and active we talked about how often we talked about በመናወራበት ጊዜ ነገሮችን መደጋገም እንደሌለብን and stuff so you can find this on መምህር አለ Telegram channel I hope you enjoyed it we will continue from here so have a great time see you on the next one